የነብር ግልገልና የፍየል ግልገል ሳይተዋወቁ ሩስቻው ተዋሉ። የነብር ግልገል አመሻሹ ላይ ወደ ቤቷ ስትሄድ ለእናቷ ትንሽ ቀንድ ያላትና ቀጥ ያሉ ጆሮዎች ካሏት ቆንጆ ግልገል ጋር እየተጫወትኩ ነበር። ከእሷ ጋር ጥሩ ጊዜ አሳልፌያለሁ አለቻት። እናትየው ልጇ በሰጠቻት መግለጫ ግልገሏ ከማን ጋር እንደተጫወተች አወቀች። እሷም ለምን ይዘሽ አላመጣሻትም? እሷ እኮ ለዘመናት የምንመገባትና የምንወዳት ምግባችን ናት ስትላት ግልገሏ አረ ነገ ቀጠሮ አለን ወደዚህ ይዣት እመጣለሁ አለች። የፍየሏ ልጅም በቤቷ ስትገባ ለእናቷ እንዲህ አለቻት፣ ዛሬ የተጫወትኩት ቆንጆ ዥንጉርጉር ቀለም ካላት ግልገል ጋር ነበር። የፍየሏ እናትም አንቺ ሞኝ ልጅ ከተፈጠርን ጀምሮ ጠላታችን መሆናቸውን አታውቂም? ሁልጊዜ እሷን መሸሽና ማስወገድ አለብሽ ብላ መከረቻት። በማግስቱም ግልገሎቹ ተገናኙ። የነብር ግልገል ፍየሏን ባየች ጊዜ በተንኮል እርምጃ ወደ እሷ እየቀረበች በውሸትና ጣፋጭ ድምፅ እንዴት ነሽ? ነይ እንደ ትናንትናው እንጫወት አለቻት። የፍየል ግልገልም እንዳትያዝ በመፍራት ወደ ኋላ እየሸሸች አይ ይቅርብኝ፣ በቤታችሁ የታሰበው እኛም ቤትም ታስቧል። እናትሽ የነገረችሽ ነገር የኔም እናት ነግራኛለች ብላ ሮጣ አመለጠች።